ሰላም እንዴት ናችሁ? ውድ ቤተሰቦች ዛሬ የፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 5 ይዤላችሁ መጥቻለሁ። ዘ ክላይሜት ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን እናያለን። በዚህ ቻፕተር እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ በማድረግ የደወል በተኑን መጫን ትችላላችሁ። ኦኬ፣ እንግዲህ በዚህ ቻፕተር የኢትዮጵያን ክላይሜት ምን ይመስላል፣ እንዲሁም የሆርን ኦፍ አፍሪካስ ክላይሜቱ ምን ይመስላል የሚለውን እናያለን። ኦኬ፣ አስ ኢንትሮዳክሽን ኢትዮጵያ አስ ላርጅ ካንትሪ ኢን ዘ ሆርን ኦፍ አፍሪካ። እንግዲህ በሆርን ኦፍ አፍሪካ ኢትዮጵያ ላርጅ ካንትሪ ነች፣ ወይም ሰፊዋ የቆዳ ስፋት ያላት ሀገር ነች። ኢዝ ካራክተራይዝድ ባይ ዋይድ ቫሪቲ ኦፍ አቲቲዩድናል ሬንጅ ኤንድ ዳይቨርስ ክላይማቲክ ኮንዲሽን። ላርጅ ከመሆኗ የተነሳ ደግሞ የተለያየ የሆነ ምን አላት? አልቲቲዩድናል ሬንጅ አላት ማለት ነው። ያ ማለት አልቲቲዩድ ስንል ከፍታ ቦታና ዝቅታ ቦታ አላት ማለት ነው። ኢትዮጵያ ብዙ ከፍተኛ ቦታዎች አሏት፣ ብዙ ተራራዎች አሏት፣ እንዲሁም ብዙ ዝቅተኛ ቦታዎችም አሏት። ይህም በመሆኑ ምክንያት ኢትዮጵያ ዳይቨርስ የሆነ ክላይማቲክ ኮንዲሽን አላት። በጣም የተለያየ የሆነ ክላይማቲክ ኮንዲሽን አላት ማለት ነው ኢትዮጵያ። ኦኬ፣ ሌላው ደግሞ ቢኮዝ ኦፍ ኢት ኢዝ ክሎዝነስ ኦፍ ዘ ኢኩዌተር ኤንድ ዘ ኢንዲያን ኦሽን ይላል። ኢትዮጵያ ለኢኩዌተር ወይም ከዓለም የምድር ወገብ የዜሮ ዲግሪ ኢኩዌተር ክሎዝድ በመሆኗ እንዲሁም ኢንዲያን ኦሽን ለኢንዲያን ኦሽን ቅርብ በመሆኗ ይለናል። ኢኩዌተር ላይ ቅርብ በመሆኑ ለምድር ወገብ ቅርብ ስንሆን እንግዲህ ፀሐይ ምድር ወገብ ላይ በጣም በከፍተኛ ሁኔታ እንትን ትላለች፣ ፓወሯ ይበረታል። ምድር ወገብ ላይ በጣም አፍሪካን በተለይ አፍሪካ ምድር ወገብ ላይ ነው የሚገኘው። ኢትዮጵያ ደግሞ በጣም ለኢኩዌተር ቅርብ ነች። 3 ዲግሪ ኖርዝ ነው እንግዲህ ከኢኩዌተር 0 ዲግሪ ነው። እኛ 3 ዲግሪ ብቻ ነው ከፍ የምንለው ከኢኩዌተር። በጣም ለኢኩዌተር ቅርብ ነን ማለት ነው። ስለዚህ ከፍተኛ የሆነ የፀሐይ ፓወር ያገኘናል ማለት ነው። ስለዚህ ለኢኩዌተር ቅርብ መሆናችን እንዲሁም ኢንዲያን ኦሽን ቅርብ መሆናችን የዌዘር ኤንድ ክላይሜቱን አንደኛ ላርጅ ቴምፖራል እና ስፓሻል ቫሪዬሽን እንዲኖር አድርጎታል ነው የሚለው። የኛ ሀገር ላይ ቴምፖራል እና ስፓሻል፣ ቴምፖራል ስንል የሲዝን ከሲዝን ከወቅቶች የተለያየ የሆነ ዌዘር ኤንድ ክላይሜት እንዲኖር አድርጎታል። ሌላው ስፓሻል ቫሪዬሽን ስንል ደግሞ ከቦታ ቦታ ኢትዮጵያ ከቦታ ቦታ ለምሳሌ አዲስ አበባና አፋር ስናይ የተለያየ የሆነ ዌዘር ኤንድ ክላይሜት ይኖራቸዋል ማለት ነው። ኦኬ፣ ሌላው አንድ በአንድ እስኪ እንያቸው። ዌዘር ማለት ምን ማለት ነው? ክላይሜት ማለትስ ምን ማለት ነው? ዌዘር ስንል ዘ ኢንስታንሲያንስ ኦር ኢሚዲየት ስቴት ኦፍ ዘ አትሞስፌር ነው። ዌዘር ስንል አሁን ምን አለ መሰላችሁ፣ ጀስት ዛሬ ኮንዲሽኑ ምንድን ነው? ዌዘር ኮንዲሽኑ ዛሬ ሞቃታማ ነው፣ በጣም ያቃጥላል። ዛሬ ዝናባማ ነው፣ ዛሬ በጣም ይበርዳል፣ ዛሬ ንፋስ አለ ስንል ኢሚዲየት ስቴት ኦፍ አትሞስፌር አሁን ላይ ያለውን ምን ኮንዲሽኑን ስንገልጽ ያ ዌዘር ይባላል ነው የሚለን። በየቀኑ ያለው ዌዘር ስንገልጽ እንግዲህ ምን በዌዘር ውስጥ ምን ይካተታል ስንል እንግዲህ ዌዘር ማለት ኖርማሊ አሁን ላይ ያለውን ኤክስፔሪየንስ የሚያደርገውን ነገሮች ስንገልጽ ዌዘር ነው ብለናል። ዛሬ ዝናባማ ነው፣ ዛሬ ፀሐያማ ነው፣ ዛሬ ይበርዳል፣ ዛሬ ንፋስ አለ፣ ዛሬ እያልን ሞቃታማ ነው ስንል እያልን ስንገልጽ that is the weather, the instantaneous immediate state of the atmosphere ነው። ስለዚህ በውስጡ ምን ይዟል? ቴምፕሬቸር ነው። ዛሬ ሞቃት ነው፣ ቀዝቃዛ ነው ስንል ቴምፕሬቸር ነው። ቴምፕሬቸር በምን ይለካል ስንል በቴርሞሜትር ነው የምንለካው። ሌላውስ አትሞስፌሪክ ፕሬሸርም እንደዚሁ ፕሬሸሩን እንትን በዌዘር ውስጥ ይካተታል። ባሮሜትር በባሮሜትር ሂሚዲቲ፣ ያ ማለት ሂሚዲቲ ስንል that is ሃይግሮሜትሪክ ይለካል። ዊንድ ስፒድ ኤንድ ዳይሬክሽን፣ ሌላው ደግሞ ዊንድ ስፒድ ንፋስ አለ ስንል ንፋሱ ምን ያህል ፍጥነት አለው፣ ወዴት ዳይሬክሽን ነው የሚለውን እንደዚሁ አናኖሜትር ኤንድ ዊንድ ቬን በሚባል መለኪያዎች ይለካል። ስለዚህ ዌዘር እነዚህ ነገሮች ይይዛል። ዋናው ዌዘር ማለት ግን ምንድነው? that is instantaneous ነው ወይም ኢሚዲየት የሆነ አሁን ላይ ያለውን ሲቹዌሽን ስንገልጽ ዌዘር እንላለን ነው የሚለው። ኦኬ፣ ሌላው ኢን ጀነራል the weather that impacts the surface of the earth and those that live in the surface takes place in the troposphere። እንግዲህ ጀነራል ዌዘር ማለት አሁን ላይ ያለውን ምድር ላይ ያለውን ኢምፓክት ስንገልጽ ዌዘር ነው የምንለው። ሰርፌ ያለውን ማለት ነው። እንግዲህ ምድር ላይ ያለውን ግን አሁን ኖርማሊ አትሞስፌር ለብዙ ይከፈላል።
ለብዙ ይከፈላል። አትሞስፌር ለአምስት እንከፍለዋለን አትሞስፌር። ስለዚህ ዌዘር ብለን የምንለካው የትኛው ነው? ትሮፖስፌር ላይ ያለውን ወይም አሁን እኛ ያለንበትን ምድር ላይ ሆነን አይ ቲንክ ወደ ላይ ከምድር እስከ ወደ ላይ 16 ኪሎ ሜትር አካባቢ ድረስ ትሮፖስፌር ነው ያለው። ከዛስ ስትራቶስፌር፣ ከዛስ እያለ ሜሶስፌር፣ ቴርሞስፌር እያለ ይቀጥላል። ስለዚህ ትሮፖስፌር ላይ ብቻ ነው ማለት ነው ዌዘርን ማከናወን የምንችለው። ኦኬ ሌላው የምናገኘው ርዕስ ደግሞ ክላይሜት ነው። ዌዘርን በዚህ ኤክስፕሬስ ካደረግን ክላይሜት ደግሞ ማለት ነው the state of the atmosphere over long time periods decades or more። እንግዲህ ክላይሜት የምንለው የአንድን ሀገር አትሞስፌር ወይም የአንድን ከተማ ወይም የአንድን ዓለምንም ሊሆን ይችላል በጣም ለረጅም ጊዜ ወስደን ካጠና ነው በኋላ የዛን አቬሬጅ ውጤት ክላይሜት እንለዋለን የሚለን 10 ዓመትና ከዛ በላይ ነው። አሁን አንድን ሀገር አጥንተን በእያንዳንዱ ቀን ያለውን ቴምፕሬቸር፣ በእያንዳንዱ ቀን ያለውን ሬንፎል፣ ሁሉንም ሙቀቱን፣ ቅዝቃዜውን ያለውን ሁሉን በየአንዳንዱ ቀን በየአመቱ ከዛ ለ10 ዓመት እንደዚህ ተከታታይ ካጠናን በኋላ ያንን አቬሬጅ ወስደን የዛን ሀገር ክላይሜት መግለጽ እንችላለን ማለት ነው። ክላይማቲክ ኮንዲሽን ብለን ጠቅለል አድርገን መግለጽ እንችላለን ማለት ነው። ኦኬ ኢት ኢዝ the composite of daily weather condition of recorded for long period of time ምንድነው ይለናል? የቀን ተቀን ዌዘር ኮንዲሽኑን የነዚህ ኮምፖዚሽን ነው ይለናል። የእያንዳንዱ ቀን ዌዘር ኮንዲሽን ተመዝግቦ ነው ሪከርድ ተደርጎ ለረጅም ጊዜ ሪከርድ ከተሰራ በኋላ ያንን አቬሬጅ ወስደን ክላይሜት የሚለውን የሚሰጠን በዚህ መልኩ ነው ማለት ነው። ኦኬ ሌላው ክላይሜት ኦልሶ ቴክስ ኢንቱ አካውንት ኤክስትሪም ኦር ቫሪዬሽን ዘይ ሜይ ኦከር ቢዮንድ ዘ አቨሬጅ ኮንዲሽንስ። እንግዲህ ክላይሜትም ምን ብለን ልንወስደው እንችላለን? ቫሪዬሽኑንም ልንወስድ እንችላለን ይላል። ከአቨሬጅ ኤክስትሪምሊ ኦር ቫሪዬሽን ዘይ ሜይ ኦከር ቢዮንድ ዘ አቨሬጅ ኮንዲሽን። ከአቨሬጅ ኮንዲሽኑም በላይ ቫሪዬሽን ብዙ አይነት ቫሪዬሽኖች አሉ፣ ወደ ታች እናያለን ማለት ነው። ኦኬ ሌላው ምንድን ነው የሚለን? the climate of Ethiopia is therefore mainly controlled by the seasonal migration of intertropical convergence zone and associated atmospheric circulations as well as by complex topography of the country። እንግዲህ የኢትዮጵያ ክላይሜት በምን ሊወሰን ይችላል? በምን ኮንትሮል ሊደረግ ይችላል ስንል አንደኛ ሲዝናል ፍላክቹዌት አለ። ክላይሜት ሲዝናሊ ፍላክቹዌት አለ። ሲዝናሊ ስንል ምን ማይግራንት ስላለን ኢንተርትሮፒካል ኮንቨርጀንት ዞን የሚባላል። ይህንን ወደ በኋላ በደንብ ኤክስፕሌን አድርገን እናያለን። ሌላስ ኤንድ አሶሲየትድ አትሞስፌሪክ ሰርኩሌሽን፣ ሌላው ደግሞ አትሞስፌሪክ ሰርኩሌሽን አለ ይቀጥላል። ሌላስ ኮምፕሌክስ ቶፖግራፊ ኦፍ ካንትሪ፣ ቶፖግራፊም እንደዚሁ ክላይሜቱን አፌክት ያደርገዋል። የተለያየ መልክዓ ምድር መኖር ራሱ በራሱ የኢትዮጵያ ክላይሜት በዚህ በሶስት ነገር አፌክት ተደርጎ ይገኛል ማለት ነው። ኦኬ ሌላው የምናገኝ ኤሌመንትስ ኤንድ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ነው። የዌዘር ኤንድ ክላይሜት በዌዘር ኤንድ ክላይሜት ውስጥ የሚካተቱ መጀመሪያ ኤሌመንቶችን እናያለን። ከዛስ እነዚህን ኤሌመንቶች ምን ኮንትሮል ያደርጋቸዋል፣ ምን አፌክት ያደርጋቸዋል፣ ምን ይቀንሳቸዋል፣ ምን ሊጨምራቸው ይችላል የሚለውን እናያለን ማለት ነው። ስለዚህ ኤሌመንት ስንል ዌዘር ኤንድ ክላይሜት ኤሌመንቶች የመጀመሪያው ቴምፕሬቸር ነው። ከዛስ ፕሬሲፒቴሽን ኤንድ ሂዩሚዲቲ፣ ሌላስ ሶስተኛ ደግሞ ዊንድስ ኤንድ ኤር ፕሬሸር፣ ነፋስ ኤር ፕሬሸሮችን፣ እነዚህ ኤሌመንቶች ናቸው ማለት ነው። የዌዘር ኤንድ ክላይሜት ኤሌመንቶች ናቸው። ስለዚህ እነዚህን ኮንትሮል የሚያደርጉ ደግሞ ኮንትሮል ብለን እንጠራቸዋለን። እነዚህን አፌክት የሚያደርጉ ቴምፕሬቸርን ሊጨምር ሊቀንስ የሚችል፣ ፕሬሲፒቴሽንን ሊጨምር የሚችል ሊቀንስ የሚችል፣ ዊንድን ኤር ፕሬሸርን የሚቀንሱ የሚጨምሩ የሆኑ ነገሮችን ኮንትሮል የሚያደርጉ አፌክት የሚያደርጉትን ደግሞ እንደሚከተለው በዚህኛው ስንጠረጅ እናያለን ማለት ነው። የመጀመሪያው ላቲቲዩድ ነው። አንግል ኦፍ ዘ ሰን ነው ላቲቲዩድ። ኢትዮጵያ ያለችበት ላቲቲዩድናል ቫልዩ አፌክት ያደርጋል ማለት ነው። ያ ማለት ላቲቲዩድ ስንል የፀሐይ ጨረር ምን ያህል ያገኘናል። ሌላስ ላንድ ኤንድ ዋተር ዲስትሪቢዩሽን፣ ዋተር የመሬት አቀማመጡስ ምን ይመስላል፣ ቶፖግራፊው ገብቶቻል። ሌላው ደግሞ ዊንድስ ኤንድ ኤር ፕሬሸር፣ የንፋስ እንዲሁም ኤር ፕሬሸር። ሌላስ አቲቲዩድ ኤንድ ማውንቴን ቤረር፣ ኦሽን ከረንት። እነዚህን
ከኮንትሮል እንመድባቸዋለን ማለት ነው። ኦኬ በቀጣይ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት የሚሉትን አንድ በአንድ እናያለን። ቴንክ ዩ